አመጻቸውንም ደግሜ አላስብም ይላል። እሺ አያስብም ከዚህ በኋላ ላለው የነዚህም ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም በሉ። የለም አለቀ። ስለ ኃጢአት ብትል የለም፣ እንዲህ ብትል የለም። ቁጭ ብሏል ጨርሶ። ስትደክም አንድ ነገር አድርግ። ምህረትንና ጸጋን ለመቀበል ወደ ጸጋው ዙፋን መቅረብ። ምህረት ምንድነች? ስርየት እንዳትለኝ። ኧረ ስርየት አይደለም፣ ደም ሳይፈስ ስርየት የለም። ምህረት እንደሱ አይደለም። ምህረት ምንድነች? እንዴ አሁን አንደኛ ጠላቶቹን ሊቀጠቅጥ ቁጭ ብሎልሃል። የኔ ጌታ ይመጣል፣ ይፈጫል፣ ይቀጠቅጣል፣ ያደቃቸዋል። እነርሱን ሊበቀል እኛ ደግሞ ልንገረምበት ጌታ ይመጣል። ሌላው ደከምክ ዛልክ እንደዚህ እንዳትል። መቼ ጌታ ሆይ አንድ ቀን ስበረታ እመጣልሃለሁ፣ ሰው ሆኜ እመጣልሃለሁ፣ ወደ አንተ አልመጣም አትበሉ። ሮጠና በተቸገርክበት ነገር፣ በተበላሸበት ነገር ሮጠና። ኢየሱስ ሸክማችሁን አራግፋችሁ ኑ አላለም። ወደ እኔ ኑ ታርፋላችሁ አላለም። እኔም አሳርፋችኋለሁ ነው ያለው። ማንም ሰው በዘመኑ ማለት ነው ወይም እዚህ ውስጥ የትም ቦታ ማንም ሰው ማንንም ለመኮነን የሚሆን የራሱ ብቃት የለውም። ይሰማል? ማንም ሰው አትረቢም አትረባም ሰምቼ የለ አንተን ታሪክ ኧረ ምናምን አይበል። ና ስትዝል ስትደክም እዚህ ምድር ላይ ብዙ ተግዳሮት አለ። ስታልፍ እንደዚህ ሁን። ቁጥር 14 ምዕራፍ 4 ቁጥር 14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት። ለምንድን ነው ሊቀ ካህናት የማይለው ትልቅ የሚለው? ብዙ ጊዜ ሰው ሲመጣ ምን ብሎ ነው? እኔ ኃጢአቴ ከሰማይ ሰማያት አልፋለች፣ ኃጢአቴ ከራሴ ጸጉር በጣም ነው የምትበልጠው ጌታ ሆይ። ብዙ ሰው እኮ ንስሐም ላይ ይዋሻል ማለት የሚያወራው የክብር ጌታ ፊት እንደሆነ አያውቅም። ሁሉም በሚያውቅ አምላክ ፊት እንደሆነ አያውቅም። የራስ ጸጉርን ቆጥረው ታውቃለህ? የሰራውን ኃጢአት ስትቆጥረው 3 ወይም 4 ነው የሚሆነው። አንተ ከራስ ጸጉሬ ትበልጣለች። እዛው ራሱ ሌላ ኃጢአት ትጨምራል። ሰው ፊት ባለስልጣን ፊት የምትቀባጅር ይመስላል። የምታወራው የእግዚአብሔር ልጅ ፊት ነው። እንደ ጴጥሮስ በቃ ግጥም ጌታ ሆይ እኔ ኃጢአተኛ ነኝ፣ ከታንኳይ ውረድ፣ በቃ አለቀ። የምንድነው ወሬ ማውራት? አንዳንዱ ይከሽነዋል አማርኛውን። እግዚአብሔር በቃ አማርኛው ለማትሪክ የሚሆን አማርኛ አለ፣ ማትሪክ መስሪያ የሚሆን አማርኛ። እግዚአብሔር ሆይ አንድ ቦታ ላይ ትንሽ አጭር የንስሐ ጸሎት አድርጌ ስጨርስ ሰውየው ተነሳ። ወገኖቼ እንደዚህ አይደለም ምንገባው፣ ንስሐ ጠለቅ አድርገን ነው ምንገባው አለ። እስቲ ምን ጠለቅ አድርገን እንደዚህ ምን አይነት ይሆን ጠለቅ ያለ ንስሐ ብዬ መስማት ጀመርኩ። ከዛ በኋላ አማርኛ ነው የሚከሽ። እግዚአብሔር ሆይ ልባችን እንደ ጨርቅና ቀሚስ የተቀዳደደ ልባችንን አለ። በቃ እንደዚህ ነገሮች እንደምንትስ የሆነ ምናችን ይላል። ይሄ ሁሉ ዝባዝንኬ አያስፈልግም። ክሸናው ለቀደም እንዳልኳችሁ ለማትሪክ እሱን ካለፍክበት ይበቃል። በተረፈ እንደሱ አይደለም ነገርየው። ንግግር ማሳመርም አይደለም። መጀመሪያ ክርስቲያን እዛው ቦታ ላይ ገና ፎልት ሲያረግ ወይም ደግሞ ህሊናው ከሐሳቡ ከመንፈስ ቅዱስ ሐሳብ ውጭ ሲሆንበት እዛው ጋር ነው የሚጀምረው። እዛው ጋር ነው የሚጀምረው ጭቅጭቁ። እዛው ጋር ምስክሩ ማለት ነው። በነገራችን ላይ መንፈስ ቅዱስ አማኝን አይወቅስም፣ ዓለምን ይወቅሳል፣ ለአማኝ ግን ይመሰክርለታል። ይሰማል? ዓለምን ስለ ኃጢአት ይወቅሳል፣ እርሱም በእኔ ስለማያምኑ ነው። እኛንሳ መንፈስ ቅዱስ ለመንፈሳችን ይመሰክርልናል። የሆነ ድምፅ ከሰማ ቱ አትረቢም ምንትስ የሚል ከሰማ እሱ አይደለም። መንፈስ ቅዱስ ሮንግ ነው ብሎ ዊትነስ ነው የሚሰጥ፣ ምስክርነት ነው የሚሰጥ። መንፈስ ቅዱስ ለመንፈሳችን ይመሰክራል። ዓለምን ግን ስለ ኃጢአታቸው ይወቅሳል፣ እሱም ስለ ዘሞቱ ነው፣ ስለ ሰከሩ ነው፣ ስለ ተደባደቡ ነው አይልም፣ በእኔ ስለማያምኑ ነው ይላል። እዚህ ጋር ስንመጣ ምዕራፍ 4 ምን እናርግ? ትልቅ ነው በደሌ፣ ሁለተኛ አልመጣም፣ አንድ ቀን እመጣለሁ ለምትሉ
ኖ ኢየሱስ ትልቅ ነው። ምን ይላል? በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን በግዕዝ በአማርኛ እምነታችንን እንጠብቅ። ለምን? ይሄን ያስተማርኩን የሚያስጥል ሰው አሁን ታገኛለህ። ጸንተ ያዘው ትልቅ ሊቀ ካህናት እንዳለ የሚያስጥል በሽ ነው። ጳውሎስ እንዲህ አለ፣ በሕግ ትጸድቃላችሁ መልካም ሥራ ካልሰራችሁ አትጸድቁም የሚሏችሁ ሰዎች በጣም ይፈልጓችኋል። የሚፈልጓችሁ ግን በውጭ ሊያስቀሯችሁ ነው አለ። በውጭ ብስጭት ብሎም እንዳለ ታውቃላችሁ አይደለ? ተገረዙ ነው ያሏችሁ። አዎ ራሳቸው ይቆረጡታል። ምንድነው? ምን ይቆረጡ? ምናችሁ ይቆረጡ? ምን ነበር የሚለው ጥቅሱ? አይ ጸሎት ላይ ሰው ስለሚጠቀምበት ነው። ምንድነው? የሚያውኳችሁ ይቆረጡ ተብሎ ጻፈ። የሚያውክ መንፈስ ይቆርጠው አለ። አይ ኖ እሱ አይደለም፣ ሰውዬ ነው፣ መንፈስ አይደለም፣ ሰውዬ ነው። ኮት አድርጓል፣ ሸሚዝ አድርጓል። የት ነው ያለው? ቸርች ነው። ምን አለ? ሕግን ካልጠበቃችሁ ትጸድቁ ዘንድ አትችሉም ብለው እንዳወኳችሁ ሰማን። እነዚህ የሚያውኳችሁ ተገረዙ የሚሏችሁ ራሳቸው አቤት ይቆረጡ። አዲሱ መደበኛ ትርጉም ራሳቸው ከስር ይጎንድሉት ይላል። ላይ ሸለፈቷን ካልተገረዝክ አትድንም ነው ያለ። አዎ እሱ ራሱ ከስር ይቆረጠው እስቲ ካጸደቀው። አቤት የጳውሎስ ቁጣ፣ አቤት የጳውሎስ ብስጭት። እግዚአብሔር ትንሽዬ ከጳውሎስ ስጠን፣ ለኔ ስጠኝ ይፈልጋል። እና እንደዚህ ይላል። ምን እናርቅ? ይኸውላችሁ በብሉይ ኪዳን እግዚአብሔር ለኃጢአተኛው እስራኤል እንዳለ ወደ መገናኛው ድንኳን ጋር ሲቀርብ እግዚአብሔር ሙሴን እንዳለው ወደ ቅድስቱ የሚወስደው መጋረጃ ቁመቱ ረጅም ይሆናል። ረጅም ደግሞ ወፍራም እና መሃሉ ክፍት ያልሆነ ድፍን። ለምን? የሚመጣው ሰውዬ እኔ ትልቅ ነው ያለ ሲመጣ ትልቅ መጋረጃ ያለ ገብቷል። ውስጥ ያለው ካንተ ጋር ሰላም የሚሆነው መጋረጃ ስላለ ነው። ትልቅ መጋረጃ ሳትፈራ ቀረብ ነው ሐሳቡ። ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን እምነታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ይሰማል? የማይራራልን ሰው ነው። በድካም የማይራራልን ምን የለንም? ሊቀ ካህናት የለንም። አባ ባለፈው የሆነ ሰው አይቼ ተመንቼ ነበር። አይ እንደምን አንቺ እንደው ባለፈውም ተመኘው አልሽ፣ አሁንም አንቺ እንደተመኘ እያለ እንትን አይል። ኃጢአትህን እንኳን ለሰው ለራስ መልሶ የማይነግር ሊቀ ካህናት ነው ያለው በሰማይ ያለ በደልህን ማለት በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ምረጡ እናንተ ሌላ ካህን ካላችሁ፣ የኔ ሊቀ ካህን ይሄ ነው። እንግዲህ ታዲያ ለምንድን ነው ስደክም መጣው? ቅድም ምን ብሏል? አንዴ ባቀረበው ያስተሰረየላቸውን የዘላለም ፍጹም ለዘላለም ፍጹም ነኝ። አው ቅድም ሰው ጋር ተጨቃጭቄ፣ አው ቅድም ሚስቴ እንዲህ፣ ቅድም ባሌ እንደዛ፣ ቅድም ልጆቼ እንደዛ እና እግዚአብሔር አሁን ፍጹም ነኝ። በእኔ ፊት ፍጹም ነህ። በልጄ ያለቀ ነው እሱ ቁጭ ብሏል። ምንም ይሰራል ስራ የለ። እና ታዲያ ምንድን ነው እንዲህ ደረጃ የተሰጠ ሰውዬ ግን ይኸው ሰፈር ውስጥ እየተዝረከረኩ ስለሆነ ከሱ የሚያወጣ ነገር ደግሞ ሰጠሃለሁ። የኃጢአት ዋጋው አልቋል፣ ዋጋው ተከፍሏል፣ ምትከፍለው የለም። ነገር ግን ይሄንን ኑሮ ደግሞ አንተን ስለሚጎዳ ሰውም ስለሚጎዳ እንደዚህ ሆነ እንዳትቀጥል ደግሞ ከሱም ደግሞ የሚያወጣ ተጨማሪ ነገር አለ። ፍርድ የሚገላግል ብቻ አይደለም፣ ከተዝረከረከ ኑሮ የሚያወጣም ጸጋ አለ። እሱን ደግሞ ስትደክም ትመጣና ትቀበላለህ። ምን? ሁለት ነገሮች እንግዲህ ምህረትን እንድንቀበል እዚህ ስርየት አይደለም። ምን? ምህረትን እንድንቀበል አንደኛ ዮሐንስ ምዕራፍ 1 ላይ ያለው ስርየት ይሄ እንዳይመስልህ። ፓስተር ያስተምራል፣ እሁድ ነው መቼ እንደሆነ ያስተምራቸዋል። ይሄኛውን እዩ። ምህረት እንድንቀበል፣ ቀጥሎስ በሚያስፈልገንም ጊዜ መቼ ነው የሚያስፈልገን? የሚረዳንን ጸጋ ካለ እርዳታም ያስፈልገን መቼ ነው እንዴ? እናካ የሚረዳንንም ጸጋ እንድናገኝ ወደ ጸጋው ዙፋን በምን እንቅረብ? በእምነት። ምን ለመቀበል? ምህረት ለመቀበል እና የሚረዳንን ጸጋ ለማግኘት ወደ ጸጋው ዙፋን እንቀርባለን። ደከምኩ፣ ዛልኩ፣ ተናግሮ አናጋሪ አናገረኝ፣ ክፉ ካፌ ወጣ፣ ጸጸተኝ፣ ባላልኩ ወዘታልኩ፣ አምሮይ ምናናል። ያን ጊዜ ምን ፈልጋለሁ? ጌታው ልጅ ተበላሽውልህ
ጌታ ሆይ የሚረዳኝ ጸጋ ምንድነው የምጠይቀው? ስርየት ስጠኝ ካልኩት ምን ይላል? አንተ ልጅ መቼ ነው የሚገባ? አንድ ጊዜ አቅርቦ ተቀመጠ። ከዚህ በኋላ ለኃጢአት ስርየት የሚቀርብ ምንም ነገር የለም። አንዴ ቀደሳቸውን የዘላለም ፍጹማን አድርጓቸዋል። አሁን ራሱ ማወራ ፍጹም ስለሆንክ ነው እንጂ ፍጹም ባትሆንማ መቼ አናግርህ ነበር። አሁን ማወራ ፍጹም ስለሆንክ ነው። እና አሁን የሚያስፈልግ እዚህ ሰፈር እየኖርክ ሰፈሩን መስለሃል። እና የሚረዳህን ጸጋ መጀመሪያው ምህረት እንድንቀበል። ምህረት ምንድነው? ምህረት ምንድነው? ምህረት ለምሳሌ ምህረት ከህይወት ይበልጣል፣ ምህረት ከህይወት ይሻላል። ምህረት ምንድነች? አቅም ማለት ነው። ቀላል ትርጉሙ አቅም ማለት ነው። ለምሳሌ አሁን ማገለግላችሁ በእርሱ ምህረት ነው። ገብቷችኋል? መጽሐፍ ቅዱስ ነው እያስተማርኩ ያለሁት፣ ፊሎሶፊ አይደለም። እና ግን በእርሱ ምህረት ነው። የምትጾመው በምህረት ነው፣ የምትወጣው በምህረት ነው፣ የምትገባው በምህረት ነው፣ የምትለብሰው በምህረት ነው። ምህረት ማለት ሰርቫይቭ እንድታደርግ የሚያደርግ የእግዚአብሔር አቅም ማለት ነው። በሌላ ላስረዳችሁ። አንድ ሰው ታሞ ሆስፒታል ተኛ። ሆስፒታል ታሞ ሲተኛ ድሮ ይበላ ነበር፣ አሁን መብላት አይችልም። ድሮ ቆሞ ሄድ ነበር፣ አሁን ቆሞ መሄድ አይችልም። ድሮ ብርቱ ነበር፣ አሁን ዝሏል። አይደለም? ሄዳችሁም እንደምትሉት እግዚአብሔር ስርየቱን ይስጥህ ይባላል አይባልም? ከኃጢአት ጋር ግንኙነት የለውም። ምህረት ደከምክም አልደከምክም ሁሌ ያስፈልግሃል። እና አሁን ደክመህ ነው፣ ስለዚህ ምህረት መቀበል አለብህ። ለብርታትም ምህረት ያስፈልግሃል። ለዚህ ትሄዳለህ። በሽተኛው ምን ትለዋለህ? እግዚአብሔር ምህረቱን ይስጥህ። ምን ማለት ነው? ኃጢአትህን ያስተሰርይልህ ማለት ነው። ምህረቱን ያውርድልህ ምን ማለት ነው? አትበላም ነበር፣ እግዚአብሔር እንድትበላ ያርግህ። ተኝተህ ነበረ፣ ቆመ መሄድ ማለት የድሮውን ወደ ድሮ እንዲመልስህ አቅም ይስጥ ማለት። ለዚህ ዛልኩ ደከምኩ ወደቅኩና ምንድነው ምህረት? እግዚአብሔር ሆይ ተልፈስፍሻለሁ፣ ልቆም፣ ቁርጭምጭሚቴ ላልቷል፣ አጽናልኝ።